የገንዘብ ሚዲያ ቤተሰቦች እንደምን ቆይታችኋል? የዕለቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ አዳዲስ መረጃዎችን ለማግኘት የገንዘብ ሚዲያን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን እንድታሳዩን በአክብሮት እየጠየቅኩኝ ወደ ዕለቱ ዜና አልፋለሁ። የኢትዮጵያን ብር ከግብይት ያስወጣው ዓለም አቀፍ የክሪፕቶ ከረንሲ መገበያያ ባይናንስ ከኢትዮጵያ የፋይናንስ ተቆጣጣሪ አካላት ጋር መወያየቱን አስታወቀ። ባይናንስ ከሀገሪቱ የፋይናንስ ተቆጣጣሪ አካላት ጋር ስኬታማ ያለውን ውይይት ካደረገ በኋላ ደንበኞቹ በኢትዮ ቴሌኮም ኔትወርክ አማካኝነት መጠቀም እንዲችሉ ማስፈቀዱን ገልጿል። የባይናንስ ሞባይል መተግበሪያን በየነመረብ ኢትዮጵያ ውስጥ እንዳይሰራ የተጣለው ገደብ ቢነሳም ከተቆጣጣሪ አካላት ጋር ኩባንያው ያደረገው ውይይት ደንበኞች በባይናንስ ላይ ብርን በክሪፕቶ መገበያየት እንዳይጠቀሙ ብሔራዊ ባንክ የጣለውን እገዳ ግን የሚቀይር እንዳልሆነ ታውቋል። መንግስት ብርን ከክሪፕቶ ከረንሲ ግብይት ለመነጠል የሚያስችሉ እርምጃዎችን መውሰዱ መጀመሩን ተከትሎ ባይናንስ ሌሎች ዓለም አቀፍ የክሪፕቶ መገበያዮችን ስራ ማቆማቸውን ዋዜማ መዘገቧ ይታወሳል። የካሳ ክፍያን በተመለከተ የክልልና የፌዴራል መንግስት እርስ በርሳቸው ማን ይክፈል በሚለው ባለመስማማታቸው ካሳ ሊከፈላቸው የሚገባቸው አካላት እየተንገላቱ መሆኑ ተገለጸ። ለልማት ሲባል በኃይል የሚነሱ ዜጎች የሚገባቸውን ካሳ እንደማይከፈላቸው የገለጸው የኢትዮጵያ እንባ ጠባቂ ተቋም ስለዚህ ችግር አስፈጻሚ አካላት ሕግን ተከትለው ባለመስራታቸው የክልልና የፌዴራል መንግስት እርስ በራሳቸው አንተ ትከፍል አንተ ክፈል በመባባል ላይ እንደሆኑ አስታወቀ። በቅርቡ የወጣው የካሳ አዋጅ ክልሎች እንዲከፍሉ የሚደነግግ ሲሆን ከዚህ ቀደም ያለው ደግሞ የፌዴራሉ እንዲከፍል የሚያዝ ነበር። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የ2018 በጀት ዓመት የ11 ወራት የስራ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት በትናንትናው ዕለት አቅርቧል። ተቋሙ በሪፖርቱ ላይ ባለፉት ወራት የደረሱትን በ10 ሺዎች የሚቆጠሩ የአስተዳደር በደል አቤቱታዎችን ዝርዝር ይፋ አድርጓል። አክሎም ለተለያዩ የልማት ስራዎች ሲባል ዜጎችን በኃይል የማንሳትና ተገቢውን ካሳ ያለመስጠት ድርጊት አሁንም አሳሳቢ ሆኖ የቀጠለ ድርጊት ነው ማለቱ ለምክር ቤቱ ካዘጋጀው ሪፖርት አዲስ ማለዳ ተመልክታለች። እንባ ጠባቂ ተቋም አክሎም ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትና የንብረት ካሳ የሚከፈልበት ሁኔታን አስመልክቶ አድርጌዋለሁ ባለው ስልታዊ ምርመራና መደበኛ ቁጥጥር በአስፈጻሚ አካላት በኩል ሰፊ የህግ ጥሰት አለ ሲል ይፋ አድርጓል። ተቋሙ በግኝቱ ላይ እንዳመለከተው በአዋጁ ላይ በግልጽ የተቀመጠ ድንጋጌ በቀጥታ እየተሰጠ ይገኛል። በመሰረተ ልማት ግንባታ ምክንያት የሚነሱ ዜጎች ከመነሳታቸው ቢያንስ 1 ዓመት በፊት ስለ ልማቱ አይነት ጠቀሜታና አጠቃላይ ሂደት እንዲያውቁት አይደረግም ብሏል። በዚህ ምክንያት ባለመብቶቹ መሬታቸው በኃይል ከተቀሙ በኋላ መብታቸውን ለማስከበር በተለያዩ የመንግስት ተቋማት ደጃፍ ለአቤቱታ ለመንከራተትና ለከፍተኛ እንግልት መዳረጋቸውን ገልጿል። ሌላው የእንባ ጠባቂ ተቋም በሪፖርቱ ላይ የጠቀሰው ትልቅ ክፍተት ካሳ ከተወሰነ በኋላም ለመክፈል ረጅም ጊዜ የሚወስድ መሆኑ አንዳንዶች ጉዳዮች ዓመታትን ማስቆጠራቸው የተመለከተ ነው። በተጨማሪም በ2016 ባወጣው አዋጅ ላይ ባለው የግልጽነት መጓደል ምክንያት የክፍያ ጥያቄዎች ሲቀርቡ ክልሎች ወደ ፌዴራል ደግሞ የክልሎች ስልጣን ነው በሚል ኃላፊነት እርስ በርስ በመገፋፋት በባለ ጉዳዮች ላይ መጉላላት እየፈጠረ መሆኑ አንስቷል። ተቋሙ ለማሳያ እንዲሆን አድርጌያለሁ ባለው የቁጥጥር ስራ በአማራ ክልል የሚገኘው መስኖ ግድብ ፕሮጀክት ለልማት ተነሺዎች በሕግ ከተደነገገው በተቃራኒ 141.3 ሚሊዮን ብር ለአረጋውያን ለአካል ጉዳተኞች የሚገባውን ካሳ ሳይከፍል ቆይቷል ብሏል። ተቋሙ ባለፉት 11 ወራት ውስጥ 1715 የአስተዳደር በደል አቤቱታዎችን ተቀብሎ መመርመሩን አስታውቋል። በእነዚህ መዝገቦች ላይ በተደረገው ማጣራትና ምርመራ በአጠቃላይ 44901 ዜጎች የአስተዳደር በደል ደርሶብናል በማለት ቅሬታቸውን አቅርበዋል። አቤቱታ አቅራቢዎች መካከል 17002 ወንዶች፣ 7934 ሴቶች ሲሆኑ ቀሪዎቹ 19965 ደግሞ በቡድን በሌላ መልክ የቀረቡ በመሆናቸው በጾታ ያልተለዩ መሆናቸው ሪፖርቱ ያሳያል። ለ452 ጉዳዮች የአገልግሎት እጥረት
የ408 መሬት ይዞታ ክርክር፣ 306 የስራ ቅሬታዎች እንዲሁም 197ቱ የካሳ ክፍያን የተመለከቱ ናቸው። ተቋሙ ወስጃለሁ ባለው የማስተካከያ እርምጃና በሰጣቸው መፍትሄ ሀሳቦች አማካኝነት 82 ሰራተኞች ወደ ስራቸው እንዲመለሱ የተደረገ ሲሆን 1319 ሰራተኞች ደግሞ የደረጃ እድገትና ዝውውር መብታቸው ተከብሮላቸዋል ሲል አስታውቋል። በተጨማሪም ከ36 ሚሊዮን ብር በላይ የደሞዝና ጥቅማ ጥቅም ውዝፍ ክፍያ ለባለ ጉዳዮች እንዲሰጥ የተደረገ ሲሆን 41 አቤቱታ አቅራቢዎች ተገቢውን ካሳ እንዲያገኙና በአጠቃላይ 36200 ካሬ ሜትር ምትክ ቦታ ለተነሺዎች እንዲሰጥ ተደርጓል ብሏል። የእንባ ጠባቂ ተቋሙ የምርመራ ስራ ማካሄድ ብቻውን በቂ አለመሆኑን በመጥቀስ የመፍትሄ ሀሳቦች ላይ ጥብቅ የክትትል ስራ እየተከናወነ ቢሆንም አንዳንድ የመንግስት አስፈጻሚ አካላት ለተቋሙ ስራ ፈቃደኛ አለመሆኑን የሚሰጡ ምክር ሀሳቦች በተገቢው ፍጥነት አለመፈጸም እንደ ትልቅ ማነቆ ሆኖብኛል ብሏል። በቀጣይ ላይ ለልማት የሚነሱ ዜጎች ሰብአዊና አስተዳደራዊ መብቶች አስቀድመው እንዲከበሩና የመንግስት አስፈጻሚ አካላት ለሕግ ተገዢ እንዲሆኑ ምክር ቤቱ የበኩሉን ድርሻ እንዲወጣ እና እንዲከታተል ጥሪ አቅርቧል። በደቡብ አፍሪካ የሚኖሩ ኢትዮጵያን የደህንነት ስጋቶች በመኖራቸው አስፈላጊውን ጥንቃቄ እንዲያደርጉ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ አሳሰበ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉበት ሁኔታ እንዳለ በመግለጽ በደቡብ አፍሪካ የሚኖሩ ኢትዮጵያን አስፈላጊውን ጥንቃቄ እንዲያደርጉ አሳሰበ። በደቡብ አፍሪካ ያለውን ወቅታዊ የዜጎች ሁኔታ አስመልክቶ ኤምባሲው ትላንት ባወጣው ማሳሰቢያ የሀገሪቱ መንግስት የጥበቃ ማረጋገጫ ቢሰጥም በስደተኞች ላይ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉበት ሁኔታ እንዳለ የሚጠቁሙ ስጋቶችን አዝማሚያዎች እየተስተዋሉ መሆናቸውን ጠቁሟል። ዘገባው የአዲስ ስታንዳርድ ነው። እጅግ አሳዛኝ ዜና ተሰምቷል። በትናንትናው ዕለት በቬንዙዌላ በተከሰተው የመሬት መንቀጥቀጥ ምክንያት በርካታ ሰዎች ማረፋቸው ይታወቃል። የሟቾች ቁጥር 188 ደርሷል ነው የተባለው። 1520 ሰዎች የአካል ጉዳት ደርሶባቸው በሕክምና ማዕከላት ውስጥ እርዳታ እየተደረገላቸው ነው የሚገኘው። 157 ሰዎች የት እንዳሉ አልታወቀም። ከ200 በላይ ሰዎች ደግሞ በፈረሱ ህንፃዎች ፍርስራሽ ውስጥ ተከበው እንደሚገኙና እነርሱም በህይወት ለማውጣት የነፍስ አድን ሰራተኞች ርብርብ ላይ መሆናቸው ነው እየተዘገበ የሚገኘው። ውድ የገንዘብ ሚዲያ ቤተሰቦች ለዕለቱ ያዝናቸው ዜና እነዚህ ነበሩ። የገንዘብ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር ማድረግ አይርሱ እያልኩኝ በሌላ መረጃዎች እስክንገናኝ ድረስ ቸር ቆዩ።